አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የመዲያም ቅመሞች እናንተንም ለዚህ ቀን ያብቃችሁ ኢንሻአላህ። ከስደት መልስ በሀገራችሁ ሁሉንም የምታዩ ጉድ ጉድ የምትሉ በቤታችሁ ያድርጋችሁ ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ኢንሻአላህ። የምትፈልጉትን ነገር ጠይቁ አቀርብላችኋለሁኝ። ለድምጼ ይቅርታ ጉንፋን ስለያዘኝ ነው። እናንተንም ለዚች ቀን ያብቃችሁ። ጠጡልኝ፣ ቡናውም ቁርሱም ሁሉም ነገር ይዤ ቀርብ ያለሁኝ ኢንሻአላህ። የተሻለ ነገር ይዤ እመጣለሁ። አበረታቱኝ። አሰላሙ አለይኩም። እና እዚህ ጋር ደግሞ ዶችዬ ትዝታ ያለባችሁ እንግዲህ ባቄላና ተርሸት ነው። ወቅቱ ነው፣ አሁን ጊዜው ነው። አሁንማ የበታጨደው ጊዜ ነው። እንደውም እኔ ሰንበት ብያለሁኝ ከቀረጽኩት። እኔም እንደናንተ በስንት አመቴ አገሬ ላይ ሁኔ ደግሞ አያልፈኝም፣ ሰው ሀገር ሁኔ ያለፈኝ ይበቃኛል ብዬ ሀገር ቤት ሂጄ እንደዚህ ፈልፍሌም ነቅሌም ሁሉን ነገር አምሮቴ ወጥቶልኛል። አንድ ደርሳ በ50 አመቱ አገባና ሸዩ አግባብ ይሉት አግብት በ51 አመቱ አገባና በሶስተኛው ቀን መጣና ሼህ አላቸው እንዴ አስተዛሪ ኖርኩትና አላህ ይቆጥርብኛል አላቸው። እድሜው ነው እኔ መኖር ከጀመርኩ 3 ቀን ያለ ያማ አባከናው አለገዱ አርጉ ይዛሉት አባከናው እናንተ እንደናጨሁኛ ደህና ነን መዲና እንደምነው ጀሚዑል ሙእሚን ሰላም ታበሉለ እነዛ ያለውን መስጂድ ረውዳው ጋር ቁባሽ ሹባኩን የጀነቱን ግርዶ ያስጋረደውን እናንተ እንደናጨሁኛ ደህና ነን መዲና እንደምነው ጀሚዑል ሙእሚን ሰላም ታበሉለ እነዛ ያለውን መስጂድ ረውዳው ጋር ቁባሽ ሹባኩን የጀነቱን ግርዶ ያስጋረደውን ተወነ ተምር እንደ ላይላ መጅኑን አታብድም ነበር ሐያቱን ይፈጃል ሲሄድ ዱር ለዱር በሙሒቦች ቁልብ በሑቡ የሰፈረው የተዝታው ወሬ ቀልብ የሚያሸብረው የሑቡ ጦረኛት ሀገር የሚያበረው ትጥረቱን አፍርሶን ሀገር የሚያዞረው የዓለሙ ንጉሥ ውደታ ተወነ ተምር